በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሀዲያና ስልጤ ሀገረ ስብከት የምሻ ወረዳ ቤተ ክህነት የእመቤታችን ቅድስት ድንግል ማርያም ቤተክርስቲያን አገልጋይ ቄስ ነኝ። እንግዲህ እቺ ቤተክርስቲያን የእመቤታችን የቅድስት ድንግል ማርያም ቤተክርስቲያን ናት። ያው እቺ ቤተክርስቲያን ያው ስራ ከተጀመረ እንግዲህ ያው አመታትን እያስቆጠረ ነው። ነገር ግን ያው ብዙ ውጣ ውረድ ነበረ እና የህዝበ ክርስቲያን ማነስ አንደኛው ችግር ነው። ሁለተኛ ደግሞ የአቅም ማነስ። ያ ሁሉ ተወጥቶ ተወርዶ እንግዲህ እስከዚች ደርሳለች። እግዚአብሔር የተመሰገነ ይሁን። አሁን ግን ብዙ ቦታ ሄደን ወጥተን ወርደን ብዙ ደከመን። ይሄን አይል ከደረስን በኋላ አሁን ጣሪያ የሚለብስበትም አቅም ስለሌለን የሚመለከተ ክፍል ሁሉ እንዲረዳልን እንግዲህ በእመቤታችን በቅድስት ድንግል ማርያም ስም ሆነን እንለምናለን፣ እንማጸናለን እላለሁ። ተጨማሪ ካለ ደግሞ እንግዲህ አባቶችም አሉ ወንድሞችም ስላሉ እነሱ ያለውን ነገር የሚያስፈልገው ለምን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሜን። ሀዲያና ስልጤ ሀገረ ስብከትን ምሻ ወረዳን ሲደምተም ቅድስት ቤተክርስቲያን ያ ለከም ደረጃ ዮክ ከእለጌን ግን ዋይ እትጋግ ሀረማካ ከአ ሎበከት ጠላትን ተከላከላ ከአ ከደረጃ አምባማ ከና ኩኖ ለከም ደረጃ ነት ዮኮክ ከደረጃ አምባለሰክ ቆርቆሮ ደንሶልች በአካከ አኩኖ ከእስካከ ከለባሞ አሞለግን ለገን ሀረማም የምን ሎበከት ማናራ ምምነትም ዋ እገራከ ቢራ ዮኮክ ለንዶስም ጎኖስም ከክ እሱ ሀረማትን ከደረጃ አፋ እና ከዮመን መላይንም ዮ አቅምንም ሀረማማ ካከትንሳማ ከበካ ከፋካ ቆርቆሮ ወደ ቾጋ ከካ ኡላ ኤብኪን ተዋይዶን አወን ተከም ሞኦ ክፍል ሁንድም ካንን ጣንታ ኮቀጣን አንግዘረጋ ቀኮተን ነው ሙንጣትን ጫነው እና ቤተክርስቲያን ከካ ነፋከት ያ ለወከት መላይ ከበከኒ ሆቦኩ ያራኮብኪን ቢራ ዮኮም ከዮኮም ሀረሙታኒ እና አቅምን ከበከኒ ኮብኩ ያርኮ ለጌን ለወከት ቢሎስም ሀረማም እኮ ሀረሙ ከኒ ሀረማ ከያ ከከፋከ ያ ካኖን ኩኖ ኡላ ኩሉ ካንን ቢራ ዮኮም ከዮኮም ሁንድስንም መላይ ከዮመኒ መላይን ቢራ ዮመኒ ከተማ ዮመኒ ብሪን ሀረሙታኒ ከከፋ ሆቦኩ ኤብኪን ሀረም ዋስም ዮመ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እቺ የምታዩት የማር ቤት አምብ ቅድስት ድንግል ማርያም ቤተክርስቲያን ናት። ከዚህ በፊት ይሄኛውን በብዙ ልመና ለዚህ አድርሰናል በእግዚአብሔር ፍቃድ። አሁን ግን ይሄን እንደምታዩት ብዙ ስራ አለ። ከብዙዎቹ በፊት ቆርቆሮ ይቀራል፣ ጣሪያውን ማልበስ። አሁን ለጣሪያ ብዙ ብር ነው፣ ብዙ ባጀት ይፈልጋል። አሁን ደግሞ በአሰሪም ሆነ በሰበካ ውስጥ ቤተክርስቲያኗ እንደምታዩት በዚህም በኩልም አይዛብ ነው ያለው፣ በዚህ በኩልም አይዛብ ነው፣ በዚህ በኩልም ያለው አይዛብ መሃል ነው ያለችው ቤተክርስቲያኗ። የሚረዳ ክርስቲያን የለም። እኛ ግን ለምነነው እዚህ አድርሰን አሁን ጉልበታችን አቅማችን ስለደከመ ባጀቱም ስላለቀ የሚመለከተው ሁሉ ስለ እመቤታችን ስለ ቅድስት ድንግል ማርያም የሚመለከተው ሁሉ እጁን እንዲዘረጋ እንላለን። አሁን ብዙ እቃዎች እየበሰበሱ ነው ጣሪያ ስለሌለ። አሁን ጣሪያን ለመምታት እጃቸውን እንዲዘረጉ ለሚመለከተው ሁሉ እጃቸውን እንዲዘረጉ እያልን በእመቤታችን በቅድስት ድንግል ማርያም ስም እንለምናለን። እናመሰግናለን።